ሰላም ወደ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ይህ አዚ የእግዚአብሔር ቃል ለሁሉም ወይም ወርድ ኦፍ ጋድ ፎር ኦል ዩቲዩብ ነው። እንዴት ናችሁ? ክብር ሁሉ ለእግዚአብሔር ይሁን። ዛሬ ደግሞ አንድ የእግዚአብሔር ቃል ክፍልን እናያለን። በተለይ በዚህ አሁን ባለንበት ዘመን ላይ ብዙ ወጣቶች ብዙ አማኝ ክርስቲያን ወጣቶች ያለ እድሜያቸው ሲሞቱ ብዙ የሚያስደነግጡ ፖስቶችን ነው በተለያዩ ማህበራዊ ሚዲያዎች ላይ የምናየው። ምንድነው ወጣቱን ይሄን ያህል ያለ እድሜያቸው ገና በሀያዎቹ መጨረሻ ውስጥ የሚሞቱት እና ከእግዚአብሔር ቃል አንጻር ስለ እድሜ መርዘም እና ስለ እድሜ ማጠር የእግዚአብሔር ቃል ምን ያሳስበናል? በተለይ ለዚህ ትውልድ እንደገና ደግሞ እድሉን አግኝታችሁ ዛሬ ይሄንን ቃል እግዚአብሔር እንድትሰሙ በጆሯችሁ ለእድሉን ለሰጣችሁ በሙሉ ይሄንን ቃል እንድታስተውሉ እፈልጋለሁ። ምክንያቱም አሁን ከምን ጊዜውም በላይ ቅድም እንዳልኩት ብዙ ወጣት ወንዶች፣ ብዙ ወጣት ሴቶች፣ ብዙ በቸርች ውስጥ ያሉ ገና ጎልማሳነት እድሜን በመጀመር ላይ ያሉት ሁሉ ሲያልፉ ሞቱ፣ ከሌ ሞተ፣ ከሌ ሞተች ሲባል እናያለን። የእግዚአብሔር ቃል ደግሞ ምንድነው የሚያስተምረን? እድሜ ክብርን ባለጠግነትን ለዳዊት አጠግባለሁ እንዳለው በመንገዱ ለሚሄድ እንደ ሀሳቡ ለሚሄድ ሁሉ እድሜ ክብርን ባለጠግነትን እንደሚያጠግብና በምድር ላይ ረጅም እንደሚሆን እድሜያችን ነው የሚናገረው። ነገር ግን ይህ እየሆነ አይደለም አሁን ላይ ያለው እና መጽሐፍ ቅዱስ ምን ይላል? ስለ እድሜ ማጠር ወይም እድሜያችሁን ሊያሳጥር የሚችል ከእግዚአብሔር ጋር ያላችሁ ተቃርኖ ምን ሊያስከትል እንደሚችል የእግዚአብሔር ቃል ክፍሎችን እያወጣን እናያለን ማለት ነው። አንደኛ ሳሙኤል ምዕራፍ 2 ላይ ስለ ኤሊ ቤተሰብ፣ ስለ ሃና፣ ስለ ኤሊ ልጆች፣ ስለ ሳሙኤል የሚያስተምርና የሚያሳይ ክፍል ነው። በዋናነት ከነገርኳችሁ ሀሳብ ጋር የሚያያዘውን ወደ ዋና ክፍል እገባለሁኝ። በቁጥር 26 ላይ ምን ይላል? አንደኛ ሳሙኤል ምዕራፍ 2 ቁጥር 26 ላይ እግዚአብሔር ሊገላቸው ወዷልና የአባታቸውን ቃል አልሰሙም ይላል። አየህ፣ የአባታቸውን ቃል አልሰሙም። ስለ እነዚህ ሰዎች ስለማን ነው እየተናገረ ያለው? ስለ ኤሊ ልጆች አፍኒን እና ፊንሐስ ስለሚባሉት ማለት ነው። እና በምን ሁኔታ ነው ሰው በምድር ላይ ረጅም እድሜ እንዳይኖረው እግዚአብሔር ተቆጥቶ ሊገድል የሚነሳው ወይም ደግሞ በቁጣው በትር ሊመታ የሚነሳው በምንድን ነው የሚለውን ነገር እናያለን። እነዚህ ሰዎች ህይወታቸውን ስናይ የእግዚአብሔርን መሰዊያ የሚንቁ በእግዚአብሔር ቤተ መቅደስ ውስጥ ሆነው እግዚአብሔር እድልን ሰጣቸው። ዘራቸው ኤሊ የኤሊ ልጆች እንደ እግዚአብሔርን እንዲያገለግሉ እንዲያጥኑለት፣ እንደገና ደግሞ ብዙ ነገር በቤት ውስጥ የእሱን አገልግሎት እንዲሰሩ ሰጣቸው። ነገር ግን እነሱ የሄዱበት መንገድ በጣም አስነዋሪና የግፍ መንገድም ነበርና ትንሽ ዝቅ ብሎ ሲናገር ታያላችሁ። በዘራችሁ ጎልማሳነትን የሚያልፍ የለም። እንግዲህ ጎልማሳነት የሚጀመረው መቼ ነው? በሀያዎቹ መጨረሻ ላይ ስንሆን ነው ወደ ጎልማሳ እድሜ የምንገባው። እና ልክ እንደዚህ ልጅ እንዳለን ልክ በቃ ይሄ ገና መኖር በደንብ በኃላፊነት በቁም ነገር መኖር በሚቻልበት በሚጀመርበት ሰዓት ላይ ምን መሆን ማለት ነው? መሞት እና በቤት ውስጥ ጉልምስና እንደማይኖርና እስከ መሸበት ድረስ እድሜ እንደማይኖር እግዚአብሔር ሲናገራቸው በክፍሉ እናያለን። እና ስለዚህ ነገር ምንድነው የተናገረው ብላችሁ ብትሉት የእግዚአብሔር ሰው ወደ ኤሊ መጥቶ አለው፣ እግዚአብሔር እንዲህ ይላል፣ በግብፅ በፈርዖን ቤት ባሪያ ሳለህ ለአባትህ ቤት ተገለጥኩ። ከእስራኤልም ነገድ ሁሉ ካህን የሆነኝ ዘንድ በመሰዊያዬ ላይ ይሰዋ ዘንድ ዕጣንን ያጥን ዘንድ ኤፉድ በፊቱ ይለብስ ዘንድ ለእኔ መረጥኩኝ። የእስራኤል ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባትህ ቤት ሰጠው። በማደሪያዬ ያቀርቡት ዘንድ ያዘዝኩትን መስዋዕቴና ቁርባኔን ስለምን ረገጣችሁ ይላል። አየህ፣ ስለምን ረገጣችሁ? እግዚአብሔር በአሁን ዘመን ያለነውን ልክ እንደ ብሉይ ኪዳን ዘመን ላያስተዳድረን ይችላል። ምክንያቱም ከአዲስ ኪዳን በኋላ የተለያዩ ስርዓቶች እንደ በፊቱ ጠቦት ማረድ፣ በሬ ስለ ኃጢአት ዋነሱ የተለያዩ ነገሮችን
አምጥተን ወደ ቤተ ክርስቲያን ላንሰዋ እንችላለን። ነገር ግን እነሱ በጊዜ በወቅቱና እነሱ በነበሩበት ጊዜ ላይ እግዚአብሔር ያደርጉት ዘንድ የነበረውን የሰጣቸውን ኃላፊነት እግዚአብሔርን ከመናቅ የተነሳ አላደረጉም፣ ይረግጡት ነበር። ዛሬስ ወደኛ ዘመን ስንመጣ ምን አይነት ነገር ነው እያደረግን ያለን? ምን አይነት የእግዚአብሔር መሰዊያዎችን እግዚአብሔር ልክ ለኤሊ በቤትህ እንድታጥንልኝ መረጥኩ፣ ከአባትህ ከግብፅ ካወጣችሁ በኋላ ለእኔ ለየኋችሁ፣ ፈለግኳችሁ፣ አከበርኳችሁ፣ አዳንኳችሁ፣ ነገር ግን እናንተ ግን መሰዊያዬን ረገጣችሁ እያለ ነበር። ዛሬ በክርስቶስ ኢየሱስ ከዋጀን በኋላ ምን አይነት ምልልስ ነው እየተመላለስን ያለ ነው? ወጣቶች እድሜያችሁ እንዲረዝም ቆም ብላችሁ በደንብ እንድሰሙኝ እፈልጋለሁ። ጎልማሶችም እድሜያችሁ በአግባቡ እድሜን፣ ክብርን፣ ባለጠግነትን እግዚአብሔርን አገልግላችሁ በምድር ላይ እግዚአብሔር ያሰበላችሁን ነገር ሁሉ ከውናችሁ እንድታልፉ ያለ እድሜ ወይም ያለ ጊዜ፣ ወጣቶች ያለ እድሜ፣ ጎልማሶች ደግሞ ያለ ጊዜ ከኃጢአት የተነሳ እንዳትቀጩ የእግዚአብሔር ቃል ምን ይላል? ምንድን ነው ዛሬ እኛ ቸል እያልን ያለ ነው? ምን አይነት የእግዚአብሔር መሳዊያዎችን ነው ቸል እያልን ያለ ነው? አምልኮን ይሆን ቸል እያልን ያለ ነው? እንደ ተራ የሆነ እንደ በቃ ተለማምደ ነው እንደ ዝም ብለን ደርሰን እንደምንመጣበት እያደረግን እያቃለል ነው ይሆን? እሱን በእሱ መሰዊያውን እየረገጥን ይሆን እግዚአብሔርን? ወይንስ ደግሞ የጸሎት ጊዜ እየናቅን በቃ የሆነ እንደ አልባሌ እንደ ተራ ነገር? ምክንያቱም እነሱ በዛ ሰዓት የተሰጣቸውን ስነ ስርዓት እግዚአብሔርን በአግባቡ አልያዙም። ቁርባኑ ገና ደግሞ መስዋዕትና ቁርባኔን ስለምን ረገጣችሁ ይላል። በዛን ጊዜ ይህ ስርዓት ስለነበር እና ዛሬ ምንድን ነው ከሱ ከእግዚአብሔር ይልቅ እያስበለጥን ያለ ነው? ምንስ ነው እየተከተልን ያለ ነው? በቤታችን ያለውን ጸሎትን ነው እየናቅን ያለ ነው? ምክንያቱም በአሁን በአዲስ ኪዳን ዘመን ለእኛ የተሰጠን ነገር እንደዛ ነው። ወይንስ እግዚአብሔር ላይ ያመነዘርንበት ይሆን ያለ ነው? ማመንዘር የግድ ወንድና ሴት ጋር ባለትዳር ወደ ሌላ ሲሄድ ወይም የሆነ እንደዚህ ከሴክሹዋል ጋር የተያያዘ ብቻ አይደለም። ከእግዚአብሔር ላይ ያመነዘርንበት ይሆን? አምላክ እያለን ለሌላ ለሚገዛን ነገር እየተገዛን፣ ለገንዘብ እየተገዛን የተለያዩ በአሁን ዘመን በደንብ እንደ ፋሽን የመጡ ዘመናዊ ጥንቁልናዎች በኒው ኤጅ እየተባለ እንደገና ደግሞ ይሄ በአእምሯችሁ የምትፈልጉትን ነገር ሳቡ፣ ድሪም አድርጉ፣ ያንን ነገር ታገኛላችሁ ምናምን በሚል በተለያየ እግዚአብሔር በሌለበት ዘመናዊ መልካም የሚመስሉ ነገር ግን ዘመናዊ ጥንቁልናዎች ውስጥ በመግባት ይሆን? ወይንስ በምንድን ነው? ወይ እግዚአብሔር ላይ በምን እያመነዘርን በምን እየናቀን ይሆን? ምክንያቱም እንደዚህ አይነት ነገሮች እግዚአብሔር ምን እንዲያደርግ ያደርጋል? እንዲቆጣና እግዚአብሔር ጽዋው ሲሞላበት እነ ሐስኒን እና ፊንሐስ ላይ ያደረገውን የእግዚአብሔርን ቁጣ በዚህ ምድር ላለን ክርስቲያኖችም የማያደርግበት ምንም ምክንያት የለም። እግዚአብሔርን መፍራት ግድ ነው። ምክንያቱም በምድር ላይ እንድትኖር ምን አድርግ ይላል? እግዚአብሔርን ፍራ ይላል። ወላጆችን ታዘዝ ይላል። እንደገና ደግሞ እግዚአብሔር ምን እንደሆነም ጭምር ነው እግዚአብሔር ቃል የሚነግረን፣ ለክብሩ የማይደራደር። ምክንያቱም ለምን? በጣም የከበረ ስለሆነ በእኛ በምናምንቴዎቹ ዝቅ ብሎ ልክ ለኤሊ ሲለው እንደነበር አከበርኩ፣ ወደድኩ፣ መረጥኩ፣ ከግብፅም አወጣውክ፣ በፊቴ እንድታጥኑም እድልን ሰጧችሁ እያለ ሲናገር እንደነበረው ካከበረን በኋላ ካዳነን በኋላ በምን የሆነኛ እየናቅን ያለ ነው። ስለዚህ እነዚህን ነገሮች በደንብ ልብ ብሎ ማየትና ማስተዋል ያስፈልጋል ማለት ነው። ምክንያቱም የእግዚአብሔር ቃል ሲናገር እግዚአብሔር የሚባላ እሳት የማይዘበትም ጭምር እንደሆነ ስለሚናገር እና ወገኖቹ እግዚአብሔርን ፍሩ። እግዚአብሔርን መፍራት እድሜን ያስረዝማል። እግዚአብሔር እንደተናገርኩት ቅድም በቃሉ ላይም ደግሞ እንደሚደግፈኝ እግዚአብሔር የሚባላም እሳት ጭምር ነው። አያችሁ። ስለዚህ እግዚአብሔርን መፍራት በምድር ላይ ያለን ህይወት ራሱ እንዲራዝም ያደርጋል። ቆም ብለን እንድናይ የፈለኩት ዛሬ ክብሩን በምንድን ነው እየነካን ያለነው? በምንድን ነው ክብሩን እየደፈራችሁ ያላችሁ? እነዛ በዛ ዘመን የነበሩት የኤሊ ልጆች በተሰጣቸው ኃላፊነት ላይ እጅጉን በቃ የማይገባ ትዕቢትንና የማይገባ ድርጊቶችን ነው እግዚአብሔርን ንቀው ከምንም ሳይቆጥሩት
ኢቭን ምን እስከ ማድረግ ድረስ እግዚአብሔርን ይደፋፈሩ ነበር የኤሊ ልጆች። ሰዎች ለመስዋዕትነት የሚያመጧቸውን ከብቶች፣ የተለያዩ ፍሪዳዎች፣ ጠቦቶች፣ የተለያየ ነገሮች በሚያመጡ ሰዓት ለእግዚአብሔር መስዋዕቱ ከመቅረቡ በፊት ዋና ዋናውን ስቡን እንውሰደው ብለው ያን መስዋዕት ለማቅረብ ያመጣውን ግለሰብ ያስገድዱ ሁሉ ነበረ። እንውሰድ ዋና ዋናውን አይነት ነገር ይሉ ነበር እና ያን መስዋዕት ያመጣውም ሰው ደግሞ ቆይ መጀመሪያ ለእግዚአብሔር ይሰዋ፣ ከዛ ቀጥሎ ደግሞ እናንተ ልባችሁ ደስ ያሰኛችሁን ትወስዳላችሁ ብለው ሲሏቸው ራሱ ምዕመናኖቹን በምን ያስገድዷቸው ነበረ? ካልሰጣችሁን ይሄ የጠየቅናችሁን ዋና ዋናውን ከመስዋዕቱ በፊት ፍሪዳውን ይሄ ስቡን ደስ ያለንን ካልሰጣችሁን በስተቀር ሙሉን እንወስደዋለን በማለት የእግዚአብሔርን ቁርባን ለእግዚአብሔር የሚቀርብ መስዋዕት እንኳን እንደሆነ እስከሚዘነጋቸውና ማሰብ እስከማይፈልጉ ድረስ በጣም እግዚአብሔርን የተዳፈሩና የናቁ ነበርና የእግዚአብሔርም ቃል ምን ይል ነበር? እንደገና ደግሞ ሌላው ደግሞ በዛው በቤተ መቅደስ ውስጥ ከሚያገለግሉ ሴቶችና ሌሎች እንዲሁ ከሚመጡ ሴቶች ጋር ምን እንደሚያደርጉ ነው የሚለው፣ ዝሙትን እንደሚያደርጉ እግዚአብሔርንና የእግዚአብሔርን ቤተ መቅደስ እዛው እግዚአብሔር አሳልፎ አክብሮ ወዶ ስለሰጣቸው በእጃቸው ላይ ስለነበረ እግዚአብሔርን ካለመፍራት እንደ ልባቸው ሲንቀሳቀሱበት የነበሩ ናቸው እና እግዚአብሔርም ደግሞ ምን እንዳለ ታውቃለህ? እርሱ ግን እግዚአብሔር ሊገድላቸው ወዷልና የአባታቸውን ቃል አልሰሙም ይላል። ቁጥር 25 ላይ ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 25 ላይ እግዚአብሔር ራሱ ሊገድላቸው ፈልጓልና የአባታቸውን ቃል አልሰሙም ይላል። በነቢዩ በኩል ወይም ደግሞ በቤት ውስጥ እያደገ የነበረው በሳሙኤል በኩል የተለያዩ ነገሮችን ተናገረ እግዚአብሔር። በጣም ልጆቹ እየበደሉ እንደሆነ ኤሊም ደግሞ ከእግዚአብሔር ክብርና የእግዚአብሔርን ነገር ስርዓት ከማስያዝ ይልቅ ልጆቹን ብዙም መገሰጽና ብዙም መቆጣት አልፈለገም ነበረ። ስለዚህ እግዚአብሔር የተለያዩ ለዘር ማንዘር የሚተርፍ አይነት ቅጣቶችን ወይም መርገም ሲያስቀምጥባቸው እናያለን ማለት ነው። ስለዚህ ዛሬ በምን አይነት ሁኔታ ነው? እንደገና ደግሞ ሌላው በጣም የሚገርም አሁን ካልኳችሁ ርዕስ ጋር ለምን በዚህ ዘመን ወጣቶች ወይም ደግሞ አማኝ ወጣቶች ያለ እድሜያቸው እየረገፉ ነው? ምክንያቱም ብዙ እናያለን አይደል እንዴ? ብዙ ተለጥፎ እናያለን። ብዙ ተለጥፎ እንዴ ያልን እስከምንደነግጥ ብዙ ወጣት እንደ ቅጠል እየረገፈ ነው። በጦርነት ሳይሆን ከጦርነት ውጭ ባለ ሁኔታ እድሜያቸው እጅጉን እያጠረ ያለበት ሁኔታ ነው እና እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁ፣ የናቁኝን ደግሞ ይናቃሉ። ስለዚህ ምን አላቸው እግዚአብሔር በቁጥር 30 ላይ ያከበሩኝን አከብራለሁ፣ የናቁኝንም ይናቃሉ፣ ይህ አይሆንልኝም አለና በቃ በክብሬ ጉዳይ አልደራደርም አለና ከዛ ደግሞ ምን ይላል የእግዚአብሔር ቃል ሲናገር፣ እነሆ ለቤት ሽማግሌ እንዳይገኝ ክንድህም የአባት ቤት ክንድ የምሰብርበት ዘመን ይመጣል። አየህ፣ በቤት ሽማግሌ እንዳይገኝ ማንም እንዳያረጅ ማለት ነው። በጎልማሳነቱ እንዲሞት ያለ እድሜው እንዲሞት ይህንን አደርጋለሁ እያለ እግዚአብሔር በቁጥር 31 ላይ ይናገራል። በእስራኤል በረከት ሁሉ በማደሪያ ጠላትን ታገኛለህ። የእረፍት ኑሮ አትኖርም። ሁሉ ጊዜ የሚዋጋህ የሚያሳድደ ልክ ቃይል እና የአቤል ታሪክ አቤል ማን ነው? ቃይልን ያየ ሁሉ ያሳድደው ነበር። ልክ እንደዛ በዙሪያ ሁሉ ምን አደርጋለሁ ይላል፣ ጠላት በማደሪያ ሁሉ ጠላትን ታያለህ፣ አታርፍም፣ የእረፍት ኑሮ አትኖርም፣ በቤትህም ለዘላለም ሽማግሌ አይገኝም። አያችሁ፣ እዚህ ጋር ነው ነጥቡ። በቤትህም ለዘላለም ሽማግሌ አይገኝም ይላል። እድሜያቸው ያጥራል፣ የሚያረጅ እስከ ሽበት ድረስ የሚቆይ በአንተ ትውልድ የለም፣ ምክንያቱም ስርዓቴንና ቁርባኔን ንቃችኋል ይላል። ሌሎች ደግሞ እዚህ ላይ ልናይባቸው የምንችላቸው እንደዚሁ የእግዚአብሔርን ክብር ከመዳፈር የተነሳ እድሜያቸው ሲያጥር ከሚያሳየን ሰዎች አንዱ ደግሞ የቤተ ክርስቲያንን ገንዘብ በመስረፍ ወይም ደግሞ መንፈስ ቅዱስን
ለማታለል ሁሉም ያላቸውን እየሸጡ እየጨመሩ አብሮ በጋራ በህብረት ይጠቀሙ ነበረ በዛን ወቅት። ነገር ግን እግዚአብሔር ወደውና ፈቅደው ነው የሚሰጡት እንጂ ከሱ አይሰረቅም። መንፈስ ቅዱስና እግዚአብሔርም እንደሚያቸው አላስተዋሉም እና በልባቸው ያለውን መሻት ሲያደርጉ ሐናንያና ሰጲራ እንዲሁ የእግዚአብሔርን ገንዘብ በመስረቅ እዛው ላይ ሲሞቱ ታይቷል። ምክንያቱም መንፈስ ቅዱስን ትሸውዱ ዘንድ ትችላላችሁ። የዛሬ ፓስተሩን እየሸወዳችሁ ሊሆን ይችላል። እናት አባታችሁን እየሸወዳችሁ ሊሆን ይችላል። አገልጋዮችን እየሸወዳችሁ ሊሆን ይችላል። አብራችሁ ያሉ ቲሞችን እየሸወዳችሁ እያስመሰላችሁ ሊሆን ይችላል። ነገር ግን እግዚአብሔር አይኖቹ በእናንተ ላይ ነው። እግዚአብሔር አይሸወድም። ስለዚህ ሐናንያና ሰጲራን ጴጥሮስ ምን ነበር ያላቸው? እግዚአብሔርን መንፈስ ታታልሉ ዘንድ ትችላላችሁ ወይ ብሎ፣ ያው ታሪካቸውን እዛው በመጽሐፍ ቅዱስ ውስጥ የምታውቁት ስለሆነ ወደዛ አልገባም። ሁለቱም ተከታትለው ሞቱ በመዳፈራቸው። ሌላው ደግሞ ሁለተኛ ምንድነው? ቅድም እንዳልኳችሁ በእግዚአብሔር ላይ በማመንዘር አንድ የሚታመን አንድ ልንከተለውና ልንጣበቅበት የሚገባ እግዚአብሔር እያለ ሌላ ነገርን በማመን በመከተል የተለያዩ ፍልስፍናዎችን በተለይ በዚህ አሁን ባለንበት ዘመን የተለያዩ ፍልስፍናዎች እንደ አሸን መልካም የሚመስሉ ኃጢአት የሌለባቸው የሚመስሉ ነገር ግን ከጀርባቸው ጥንቁልናና የጨለማው አሰራር ያለበት መንገድ የሆኑ ነገሮችን እነሱን በማመን እነሱን በመከተል ገንዘብ ስለሚያስገኙ ሊሆን ይችላል፣ ህይወት ስለሚቀይሩ ተብሎ ሊሆን ይችላል። ግን እግዚአብሔር ላይ በማመንዘር ሌሎችን በማመን እግዚአብሔር የሌለበት ግን ያንን ነገር አምኖ ከዛ ነገሮች ውስጥ ያለውን ትሩፋት ለመቋደስ መሮጥ ማለት ነው። እግዚአብሔር ላይ ማመንዘር እግዚአብሔር ይክበርበት አይክበርበት ስለ እግዚአብሔር ግድ ሳይላችሁ ማለት ነው። ልክ ፊንሐስና ሐስኒ ያደርጉ እንደነበረው ማለት ነው። እና እነዚህ ነገሮች ምንድነው? እግዚአብሔርን መናቅ ነው። ከዚህ ነገሮች ወገኖች ተመለሱ። እነዚህ እግዚአብሔር በጣም ሊቆርጣችሁና ያለ እድሜያችሁ እንድትሰናበቱ ይሄንን ምድር እንድትለቁ ሊያደርግና ሊያስቆጣው ከሚችሉ ነገሮች ውስጥ ከማይታገሳቸው ነገሮች ውስጥ ምንድነው? እግዚአብሔር ክብሩን የሚነካበት የሚነቀውን አይታገስም። ስለዚህ ወገኖቼ ዛሬ ይሄንን ድምጽ የምትሰሙ ወጣቶችም ያለ እድሜያችሁ በቤትህ ሽምግልናን አታይም በዘር ተብሎ ኤሊ እንደተባለው ከልጆቹ አመፅና እግዚአብሔርን ከመናቅ የተነሳ እንደዚህ አይነት መንገድ የምትሄዱ ስታችሁ ያላችሁ እግዚአብሔር በቁጣው በሰይፉ ሊቆርጥ ከመምጣቱ በፊት እንድትመለሱ ቆም እንድትሉ እንድታስቡ፣ ጎልማሶችም ደግሞ በቤታችሁ በቤተ ክርስቲያን ውስጥ ከሰው ጋር ባላችሁ ህብረት ከእግዚአብሔር ጋር ባላችሁ ህብረት ሁሉ ልባችሁን አደንድናችሁ የምትጓዙ ለራሳችሁ ያለ ጊዜያችሁ እንድትሞቱና ለልጆቻችሁም ደግሞ ኤሊ ለልጆቹ መርገም አስቀምጦ እንዳለፈው እንደዛው መርገም አስቀምጦ ማለፍ ስለሚሆን እግዚአብሔርን ፍሩ ነው ዋናው። እግዚአብሔርን መፍራት ምን ያደርጋል? እድሜን ያስረዝማል። ሌላው ደግሞ ቅድምም ብየዋለሁ ዘጸአት 20:12 ላይ ያለው ምንድነው? እናትና አባትህን አክብር እድሜህን እንዲረዝም ይላል። ሌላው ደግሞ ዘዳግም 4:40 ላይ ለአንተም ከአንተም በኋላ ለልጆች መልካም ይሆን ዘንድ ልብ ብላችሁ ለአንተም ከአንተም በኋላ ለልጆች መልካም ይሆን ዘንድ በአምላክም እግዚአብሔር ለዘላለም በሚሰጥ በምድር እድሜህ ይረዝም ዘንድ እድሜህ ይረዝም ዘንድ እኔ ዛሬ የማደርግልህን ስርዓቱንና ትእዛዙን ጠብቅ ይላል። በዛን ዘመን በዘጸአት ጊዜ የነበሩት የተሰጣቸው ስርዓት አለ። ዛሬ ደግሞ በአዲስ ኪዳን የተሰጠ ስርዓት አለ። የቁርባን ስርዓት፣ የአምልኮ ስርዓት፣ ቃል የማንበብ ስርዓት፣ የህብረት ስርዓት፣ የተለያዩ እግዚአብሔር የሚያስተዳድራቸውና የእግዚአብሔር የሆኑ ልክ ያን ጊዜ የመሰዋት ኮርማዎች፣ ዋነሶች ምናምን አምጥተው ይሰው እንደነበረ ያ ስርዓት ተሰጥቷቸው እንደነበረ ሁሉ ዛሬም ደግሞ እየተሰጠናል። የንስሐ መስዋዕት የተለያየና እሱን ሳትንቁ የእግዚአብሔር ነው የእግዚአብሔር ስለሆነ አብራችሁ እዛ ከመቆየታችሁ የተነሳ እንዳትንቁት፣ እንዳትዳፈሩ፣ ኃጢአት እንዳታረጉ እያለ ነው። እንደዛ ስርዓትና ቁርባን ትእዛዙ ስትንቁ ምን ይሆናል?
እድሜያችሁ ያጥራል። ለልጆቻችሁ መልካም አይሆንም። ለእናንተም ከእናንተ በኋላም ለሚመጣ መልካም እንዳይሆን ነው የሚያደርገው። ስለዚህ ስርዓቱን እግዚአብሔርን እንጠብቅላለሁ። ምናልባት ይህ ሊሆን ይችላል እንግዲህ እግዚአብሔር ሲናገር ዛሬ በብዙ ሁኔታ ወጣቶች የሚያዙበት ዘመን ነው። ክፋት የጨመረበት ዘመን ነው። አለማስተዋል፣ ይሄ ግሎባላይዜሽኑ፣ እንደገና ይሄ የተለያዩ ፍልስፍናዎች ብዙዎችን ሳያስቡት ሳይለንት ኪለር እየሆነባቸው ያለበት ዘመን ነው እና ምናልባት ልባችሁ ዞር ብሎም ያላችሁ ካላችሁ መልሱ፣ ራሳችሁን መልሱ። እግዚአብሔር የሚባላ መጽሐፍ ጭምር ነው። ሌላው ደግሞ ምን ይላል? አንደኛ ነገሥት 3:14 ላይ ምን ይላል? አባትህ ዳዊት እንደሄደ ሥርዓቴንና ትእዛዜን ትጠብቅ ዘንድ በመንገድ የሄድክ እንደሆነ እድሜህን አረዝመዋለሁ ይላል። ልድገምላችሁ እንደገና አንደኛ ነገሥት 3:14 ላይ አባትህም ዳዊት እንደሄደ ሥርዓቴንና ትእዛዜን ትጠብቅ ዘንድ በመንገድ የሄድክ እንደሆነ እድሜህን አረዝመዋለሁ ይላል። ስለዚህ ያልሄደስ እድሜው ያጥራል ማለት ነው። ቅድም ስንነጋገር እንደነበረው እና ይህ መጽሐፍ ቅዱሳዊ ወደዛ ልንሸሸው የማንችለው እና ወደዛ ልናደርገው የማንችለው መጽሐፍ ቅዱሳዊ የጸና ቃል ነው። ስለዚህ በምድር ላይ እድሜያችን እንዲረዝም አሁን የሚታየው ልጆቻችሁ ያለ እድሜያቸው እንዳይቀጠፉ አንዳንድ ጊዜ እግዚአብሔር ፈቅዶና ወዶ እግዚአብሔር ይወስዳል። እንግዲህ እግዚአብሔር አዋቂ ነው እንሌለ የእውነትም አዋቂ ስለሆነ ምናልባት ለነዛ ሰዎች በምድር ላይ መቆየት ነገ መጥፎ የሆነ ወይ ባክ ሊያደርጉ ይችሉ ይሆናል። ወይ እንግዲህ እግዚአብሔር አዋቂ ነው፣ ምን እንደሆነ እኛ አናውቅም፣ ከአእምሯችን በላይ ነው። እግዚአብሔር የሚወስዳቸው ይኖራሉ በእርግጥ። ነገር ግን አሁን እንደሚታየው ግን ይህን ያህል ወጣት በየጊዜው ማለፉ ያ ብቻ ነው ብሎ ማሰቡ ተገቢ ነው ብዬ አላምንም እና ምናልባት ሰው የእግዚአብሔርን ክብር እየነካ ወጣት ወንዶች፣ ወጣት ሴቶች የእግዚአብሔርን ክብርና ስርዓትና ትእዛዙን በመናቅ የሚመጣ ሞት እንደሆነ ቆም ብላችሁ በማስተዋል እድሜን ሊያረዝም የሚችል ትእዛዙንና ስርዓቱን በመጠበቅ ዘጸአት ምዕራፍ 4 ቁጥር 40 ላይ እንደሚለን፣ አንደኛ ነገሥት 3:14 ላይ እንደሚለን፣ ዘጸአት 20:12 ላይ እንደሚለን የእግዚአብሔርን ሀሳብ ጋር በመራመድ እድሜያችን እንዲረዝም እንደገና ደግሞ ከኛ በኋላ ለሚመጡትም መልካም እንዲሆንላቸው ይሆናል ማለት ነው። ሌላው ምሳሌ 5:9 ላይም ክብር ለሌላ እንዳትሰጥ እድሜህንም ለጨካኝ እያለ ይናገራልና እድሜህንም ለጨካኝ አሁን መልካም የመሰሉ የሚመጡ ነገር ግን በውስጣቸው ገዳይ የሆኑ አይነት ብዙ ነገሮች ስላሉ ለነዛ እንዳትሰጡ፣ ቻል እንዳትሉ እግዚአብሔር ካስተማራችሁና ትላንታችሁን እያሰባችሁ የእግዚአብሔርን ቃል እያሰባችሁ ነገሮችን ሁሉ እያሰባችሁ ለእናንተም ለትውልዶቻችሁ ለራሳችሁ ከእግዚአብሔር ሀሳብ ጋር በመስማማት እድሜያችን ይረዝማል። ምክንያቱም የእግዚአብሔር ቃል የሚደግፈውን ነገር ነው። የእግዚአብሔር ቃል ክፍሎችን እያነሳው እየነገርኳችሁ ያለው። ስለዚህ የእግዚአብሔር ሀሳብ ጋር መስማማት በራሱ ወጣቶች ያለ እድሜያቸው ጉልምስና ሳያዩ ከመሞት፣ ጎልማሶችም ደግሞ ያለ ጊዜያቸው ከመሞት ሊታደጋቸው ከሚችል አንድ የእግዚአብሔር መንገድና አሰራርም ጭምር ነው ለማለት ነው። እግዚአብሔርን ፍሩ። እግዚአብሔርን መፍራት እድሜን ያረዝማል። ስለዚህ ወጣቶች፣ ሙሉ ክርስቲያኖች ይህንን ነገር ልብ ብላችሁ በማሰብ መንገዳችሁን ከእግዚአብሔር ጋር በማድረግ ትውልዶቻችሁ ያለ እድሜያቸው እንዳይሞቱ፣ እናንተም ያለ ጊዜያችሁ እንዳትሞቱ፣ በጎልማሳነት እድሜ ላይ ያላችሁት በዘራችሁ ሽምግልና እንዳይከለከል። ሚያረጅ የለም እኮ ተባለ ኤሊ። ሁሉም በወጣትነቱ ይሞታል ተባለ እኮ። ይኸው አንደኛ ነገሥት እያየን ነበር እኮ፣ አንደኛ ሳሙኤል። ወደ ማጠቃለያ እየሄደን ስለሆነ የዳዊትን ሕይወት አይተን መመለስ እንችላለን እና የዳዊት ሕይወት በመጽሐፍ ቅዱስ ውስጥ እንደምንሰማው እግዚአብሔር እድሜን፣ ክብርን፣ ባለጠግነትን እንደሚያጠግበው የነገረውና እንደተነገረውም ደግሞ እድሜን፣ ክብርን፣ ባለጠግነት ነው ዳዊት ጠግቦ የሞተው እና የዳዊትን ሕይወት ስናየው ዳዊት እግዚአብሔርን የሚፈራ፣ እግዚአብሔርን የሚያከብር፣ ለእግዚአብሔር የሚደነግጥ፣ ንስሐ የሚገባ፣ ንስሐ ገብቶም ደግሞ የሚመለስ ከክፉ መንገዱ እግዚአብሔርን የሚፈልግና
እግዚአብሔርን የሚያከብር እግዚአብሔርን የሚተማመን ለእግዚአብሔር የተገዛ ለእግዚአብሔር የሚንቀጠቀጥ ልብ የነበረው ሰው ነው ዳዊት እና ከዳዊት ሕይወትም ልንማር የምንችለው ነገር እንዳለ ያሳየናል። ሌላ ደግሞ በቤቷ ውስጥ መታወቂያ ያላት እግዚአብሔርን መፍራት የሚል መታወቂያ በቤታቸው ውስጥ ያላቸውን ሰዎች ሕይወትን ደግሞ በመጽሐፍ ቅዱስ ውስጥ ማየት እንችላለን። ዛሬ እናንተ ቤት ውስጥ አለ ወይ እግዚአብሔርን መፍራት የሚል መታወቂያ አለ ወይ? ያቺ ባለዕዳ ልጆቿን ሊወስድባት የነበረች ሴትን ሕይወት ስናይ ልጆቿ ከነበረባት ዕዳ የተነሳ ባሏ ሲሞት ሊወሰዱባት በነበረ ጊዜ ሄዳ ለነቢዩ ምንድን ነው ያለችው? ባሌ እግዚአብሔርን እንደሚፈራ አንተ ታውቃለህ እያለችው ነበር። አያችሁ፣ እግዚአብሔርን ለሚፈራ ሁል ጊዜ እስከ ትውልዶቹ ድረስ ምን አለው? የእግዚአብሔር በጎነትና የእግዚአብሔር ድንቅና መልካምነት በሕይወት ውስጥ እየተገለጠ ነው የሚኖረው እና ባሌ እግዚአብሔር እንደሚፈራ ታውቃለህ፣ ባለ ዕዳ ሊወስድብኝ ነው ብላ ስትነግረው ከመጽሐፍ ቅዱስ ታሪክ ውስጥ የምናየው ነው እና እግዚአብሔር መታወቂያዋ እግዚአብሔርን መፍራት በቤቷ ውስጥ በባሏ ሕይወት ውስጥ በእነሱ ቤት ሕይወት ውስጥ እግዚአብሔርን መፍራት መታወቂያቸው የነበረ ነው። ስለዚህ ዛሬም በሕይወታችሁ እግዚአብሔርን መፍራት የሚል መታወቂያ ወደ ቤታችሁ ወደ ሕይወታችሁ እንዲገባና መልካም እንዲሆንላችሁ ስል እግዚአብሔርን ፍሩ ስል እናገራለሁ ማለት ነው። ተባረኩ። ሽማግሌ እንዳይገኝ አለ ቁጥር 31 ላይ ማለት ነው እና መሸበት የሚባል ነገር ሁሉ እንዳይኖር በቤትህም ለዘላለም ሽማግሌ አይገኝም። አያችሁ፣ ይሄ ሁሉ እየመጣ ያለው በምንድን ነው? በኃጢአት ምክንያት ነው። ስለዚህ ከእግዚአብሔር ጋር መስማማት መልካም፣ የሚሻለው የሚበጀው ከእግዚአብሔር ጋር መስማማት ነው። ክብር ሁሉ ለእግዚአብሔር ይሁን። ተባረኩ። ሼር፣ ላይክ፣ ሰብስክራይብ አድርጉ፣ ኮመንት አድርጉ። ተባረኩ።